እንዴት አድርጌ ነው ለወንድሜ የምነግረው? ወንድሜን ቢገሉብኝስ? ምን ያህል ጊዜ ይወስድብናል ከዚህ በኋላ? በቃ አሁን ጨርሰናል። ቢበዛ 2 ቀን ይቀራል። ነይ ወደዚህ። ከወንድምሽ ጉዳያችንን እንጨርስ ነው። ምን ያህል ገንዘብ አግኝተናል ከሱ? እስካሁን ቆንጆ ገንዘብ አግኝተናል። አይ ባልነግሩ ይሻላል። ናኒ ወንድሜ እንዴት መጣክ? አትደንግጪ። እማዩ ባለፈው የተፈጠረውን ነገር በሙሉ ነግረኛለች። አሁን ምንም ሳትፈሪ ነው የምልሽን ነገር ነው የምታደርጊው። እሺ ረዱ ገንዘብ ስጠይቀኝ ስለነበር ዛሬ አንቺን ማግኘታቸው አይቀርም። ቦርሳሽን ትጭኛ እንዴ? ጎዳና ይሄንን ስልክ በምንም ተአምር እንዳታውጪው። እሺ እሺ። ጎዳና ምንም ነገር ቢሉሽ ሳትፈሪ የሚሉሽን ነገር አድርጊ። ከዛ በኋላ እኔ ማድረገውን አደርጋለሁ። እሺ ወንድሜ። ሂጂ በቃ። ትላንትና ማታ እናቴን አሟታል ብዬ 72,000 ብር ጠይቄዋለሁ። እሱን ደግሞ ዛሬ ያስገባልኛል። ምን አይነቱን ሞኝ ነው ያገኘነው? በዚህ አይነትማ እንዲሁ እያሳሳቅን ያለውን ሀብት በሙሉ አንድ ባንድ ቆጥረን እንወስድበታለን። ምን ጥያቄ ያለው ቦስ? በሚገባ ሁሉም ነገር እንደምናስበው እየሄደልን ነው ወንድሜ።